ሰላምና ጸጋ ይብዛላችሁ የተወደዳችሁ ቅዱሳን እንደምን አላችሁ? ሁሉ መልካም እግዚአብሔር የተመሰገነ ይሁን። እኔ ወንድማችሁ የእግዚአብሔርን የወንጌል የምስራች የማበስር ካህኑ ሙሌ ነኝ ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ የእግዚአብሔርን ሐሳብ ወንጌል ይለውጣል፣ የእግዚአብሔር ወንጌል ይለውጣል በሚል በተከታታይ እየተመለከትን ይገኛል ማለት ነው። ወንጌል ለዘላለም የዘላለም ድነት የተቀበልንበት ብቻ ሳይሆን እለት በእለት እየለወጠን የሚሄድና የሚለውጠን የእግዚአብሔር ኃይል የእግዚአብሔር ፓወር እንደሆነ ተመልክተናል ማለት ነው። ማለት ወንጌል ይለውጠናል። የሚለውጠን ምክንያት የእግዚአብሔር ኃይል ስለሆነ ነው ማለት ነው። እሱን ተመልክተናል። ዛሬ ደግሞ ላሳያችሁ እና እንድናይ የምፈልገው ነገር የጽድቅ ባሪያዎች እንጂ የኃጢአት ባሪያዎች እንዳልሆንን እንድንመለከት እወዳለሁኝ። ምክንያቱም ይሄ የእግዚአብሔርን የጸጋ ወንጌል በምናስተምርበት ሰዓት በምንናገርበት ሰዓት ላይ አንደኛ የእግዚአብሔር የጸጋ ወንጌል የኛ ወንጌል ይመስለናል ለሰዎች። እኛ ፈልስፈን እኛ አምጥተን የምንናገር ይመስላችኋል ወይ ደግሞ የሆነ ፈረንጅ አርሚ ምናምን የሚባሉ እነዛ አካላቶች አምጥተው የተናገሩትና ያወሩት ይመስላችኋል። የእግዚአብሔር እውነት እንደሆነ ለምን ሰዎች እንደማያስተውሉ አይገባኝም፣ ለነሱ አይገባኝም እኔ ማለት ነው። ግን ደግሞ መጽሐፍ ቅዱሳችን በትክክል ሲናገር ይሄ የእግዚአብሔር የጸጋ ወንጌል የሚባለው በክርስቶስ ኢየሱስ የተገለጠው የእግዚአብሔር የዘላለም እቅዱ ነበር፣ የእግዚአብሔር የዘላለም ሐሳቡ ነበር። ግን ያንን የሚፈጽምለት አካል ነበር እየጠበቀ የነበረው። ኢቭን አዳምን እንኳን እግዚአብሔር እኔ በጣም የሚገርመኝ በተደጋጋሚ ነግራችኋለሁ። እግዚአብሔር አዳምን እንኳን ሲፈጥረው አዳም ለሚመጣው ለእውነተኛው አዳም ለሁለተኛው አዳም ማለት ነው ምሳሌ ነበር፣ ለዛኛው ማለት ነው። እግዚአብሔር በአዳም እንኳን አልተደሰተም ማለት ነው። በአዳም እንኳን አልረካም። ግን እኮ የእግዚአብሔር የመጀመሪያው የእጆቹ ስራ ናቸው፣ የእጁ ፍጥረት ነው። ክብር ለእግዚአብሔር። እና ምን አይነት ሰው ነው እየጠበቀ የነበረው ሲባል የትክክለኛ የሆነ ሰው የእግዚአብሔር ልጅ የሆነ የሱን ባህሪ የተሸከመ የሱ ነጸብራቅ የሆነ እርሱን ነበር ይጠብቅ የነበረው ማለት ነው። እና በዚህ በእግዚአብሔር የጸጋ ወንጌል ዙሪያ ላይ የእግዚአብሔር የመጀመሪያ ሐሳቡ እቅዱና ፕሮግራሙ ነበር። እና በዚህ በእግዚአብሔር የጸጋ ወንጌል ውስጥ አንዱ የተደረገልን ነገርና የተሰራው ነገር ምንድነው ሲባል የኃጢአት መወገድ እና የኃጢአት ስርየት፣ የኃጢአት ይቅርታ መጽሐፍ ቅዱስ እንደሚመሰክረው ማለት ነው። በእርሱ በቤዛነቱ የኃጢአትን ስርየት አገኛችሁ ነው የሚለው መጽሐፍ ቅዱስ ሲናገር። በውድ ልጁ በተደረገው ቤዛነት ነው እኮ የሚለው ኤፌሶን ምዕራፍ 1 ቁጥር 7 ርካሽ አይደለም ልጁ፣ በጣም ውድ ነው። ያ ውድ የሆነው ልጁ መስዋዕት ሆኖ ምትክ ሆኖ ቤዛ ሆኖ የኃጢአትን ስርየትን አስገኘ ማለት ነው። የኃጢአትን ይቅርታ አስገኘ ማለት ነው። ከእግዚአብሔር ጋር የለየንን፣ ከእግዚአብሔር ጋር ጠላት ያደረገንን፣ ከእግዚአብሔር ጋር ያራረቀንን ይሄ ኃጢአት የሚባለውን ፐርሰን እግዚአብሔር አስወገደው ማለት ነው። ያስወገደው መስቀል ላይ አውጥቶት ነው። ለዚህ ነው ብዙ ጊዜ ስናገር ክርስቶስ ሳይሆን መስቀል ላይ የተሰቀለው ኃጢአትን የተሰቀለው። ኃጢአትን ነው እግዚአብሔር ይቀጣ የነበረው። እግዚአብሔር ከኃጢአት ጋር ድሮም አሁንም ወደፊትም አይስማማም፣ ተስማምቶም አያውቅም፣ አይባልምም እንደዚህ ጠላቱ ስለሆነ ማለት ነው። እና የኃጢአትን ይቅርታን አግኝተናል። የኃጢአት ይቅርታ ስለማግኘት በደህንነት ውስጥ ወይ ደግሞ በክርስቶስ አካል ውስጥ የመጀመሪያ ትምህርት ነው። ሰው ልክ አንደኛ ክፍል ሲገባ ቁጥር ይማራል። 1 2 መባዛት መቀነስ ምናምን አይደለም መካፈል፣ እነሱ ነገር ይማራል። ደረጃው 2 3 4 5 6 ደረጃው በጨመረ ቁጥር ግን ያኛውን ነገር አይደጋግም። ምክንያቱም አንዴ ያውቆታል።
ገብቷል። ስምንተኛም ክፍል ገብቶ አንድ ቁጥር መደመርና መቀነስን አይደለም የሚማረው። ሌላ አለ፣ የሚቀጥል ትምህርት አለ። ከዛ ከፍ እያለ ይሄዳል ደረጃው ማለት ነው። በክርስትና ህይወትም ደግሞ ዘመናችንን ሙሉ ስለ ኃጢአት ይቅርታ አይደለም የምንማረው። ታዲያ አንተ ለምንድን ነው የምትናገረው ስትሉት ከሚመጡ አንዳንድ ግፊቶች የተነሳ አንዳንድ አስተምሮች የተነሳ እሱን ነገር ለማስተካከል ደግሞ በመጀመሪያ በክርስትና ዓለም ወደ ክርስቶስ አካል የገቡትን እነሱንም ለማነጽና ለመጥቀም ነው። እኛም ደግሞ አይምሮአችን ያኔ ምን ይላል? ይታደሳል። ክብር ለኢየሱስ። ይሄ የመጀመሪያ ትምህርት ዋና ሊሆን አይገባም። በቃ ወደ ሌላ ከፍ ማለት አለባችሁ። እድሜ ዘላለማችሁን ስለ ኃጢአት አይደለም ማውራት ያለብን። ዋናው አካሉ ክርስቶስ እያለ አልፋና ኦሜጋ እያለ በአብ ቀኝ የተቀመጠው በዙፋኑ ላይ የነገሰው የዘላለም ንጉስ እርሱ እያለ እርሱን ልናወራ ሲገባን፣ አሁንም ግን የኃጢአት ይቅርታ ጋር ካለን ስለ ኃጢአት መስራት፣ ስለ ኃጢአት ማድረግ ጸጋ እንዲህ ምናምን ማለት የለብንም። ኦኬ ያ ኃጢአት በክርስቶስ ኢየሱስ የዘላለም ስርየት አግኝቷል። እግዚአብሔር ለአንዴና ለመጨረሻ ጊዜ ክርስቶስን መስዋዕት አድርጎ ፍጹማን አድርጎናል። በትክክል ፍጹማን አድርጎናል። ጻድቃን ቅዱሳን አድርጎናል ወይ ሲባል አዎ አድርጎናል። አንዴ ባቀረበው መስዋዕት የዘላለም ይቅርታን አስገኝቶልናል። መስዋዕቱ አንዴ ነው የቀረበው። የኃጢአት ይቅርታስ የተገኘው ደግሞ ለዘላለም፣ ስርየቱ ለዘላለም፣ መስዋዕቱ አንዴ። የብሉይ ኪዳን ሊቀ ካህናቶች እለት በእለትና በአመት መስዋዕት ያቀርባሉ ስለ ሰዎች ኃጢአት፣ ስለ ሰዎች በደል። እሱ ግን ፍጹማን ሊያደርግ አልቻለም። እግዚአብሔር ወደሚፈልገው ሐሳብ ሊያመጣን አልቻለም። ደግሞ እግዚአብሔር ደስ የተሰኘበትና የሱ ፍቃድ የሆነበት አይደለም ያ መንገድ። የኃጢአት ይቅርታ የተገኘው ራሱ እግዚአብሔር በጉን አዘጋጅቶ ነው። ራሱ እግዚአብሔር ደስ እያለ በፍቃዱ፣ ወልድም ደግሞ ነፍሱን ስለ ወዳጆቹ አሳልፎ ሰጠ ይላል። በፍቃዱ ነው ክርስቶስ ራሱ ለኛ መስዋዕት የሆነው። ማንም አስገድዶት አይደለም። ስለዚህ የኃጢአት ይቅርታን አግኝተናል፣ በትክክል አግኝተናል። የዘላለም የኃጢአት ስርየት ሆኗል። እንኳን ከእናንተ ካመናችሁት አማኞች አይደለም ያላመነው ሰው ታውቃላችሁ አይደል እግዚአብሔር ኃጢአቱን ይቅር እንዳለለት። አሁን ችግሩ ሰዎቹ ኃጢአትን ባስወገደው በእርሱ በክርስቶስ ስላላመኑ ትልቁ ኃጢአት ክርስቶስን አለመቀበላቸው ነው እንጂ በአዳም በኩል የመጣው ኃጢአትማ ከሁሉም ሰው ላይ እግዚአብሔር ምን ብሎታል? አስወግዶታል። ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎሏቸዋል። ግን በክርስቶስ ኢየሱስ በተደረገው ቤዛነት እንዲያው ሁሉም ይጸድቃሉ ይላል። እንዲያው በነፃው ይጸድቃሉ። የእግዚአብሔርን ጽድቅ ይዞ የመጣው በቤዛነቱ በኩል ነው ክርስቶስ። እሱ ቤዛ ባይሆን የእግዚአብሔር ጽድቅ አይገለጥም። ከእግዚአብሔር ጋር ለመኖር የእግዚአብሔር ጽድቅ ያስፈልጋል። ከእግዚአብሔር ጋር ለመኖር የእግዚአብሔርን የህይወት ስታይል ለመኖር እግዚአብሔር ምን ያስፈልገናል? ጽድቅ ያስፈልገናል። ለዚህ ነው መጽሐፍ ቅዱስ ሲናገር እስራኤላውያን የእግዚአብሔርን ጽድቅ ስላላወቁ በራሳቸው ጽድቅ በእግዚአብሔር ፊት ለመቆም ሲፈልጉ ከእግዚአብሔር ጽድቅ ወድቀዋል። የእግዚአብሔር ጽድቅ አላወቁትምና። እኛ ቅዱስ ነን፣ የሕግ መሰጠት የኛ ነው፣ ቤተ መቅደስ የኛ ነው፣ የተስፋው ቃል የኛ ነው፣ አባቶች የኛ ናቸው የሚሉ እነዚህ ኢቭን የሚመጣው ክርስቶስ እንኳን የኛ ነው የሚሉ ፐርሰኖች የእግዚአብሔር ጽድቅ በተገለጠ ጊዜ፣ የእግዚአብሔር ሕይወት በተገለጠ ጊዜ የእግዚአብሔርን ጽድቅ ስላላወቁት በራሳቸው ጽድቅ ለመቆም ስለወደዱ ወደቁ። በእግዚአብሔር ፊት ለመቆም የእግዚአብሔር ጽድቅ ነው የሚያስፈልገው ለማለት ነው። የኛ ጽድቅ አይደለም በእግዚአብሔር ፊት የሚያቆም። የኛ ጽድቅ ቢያቆመንማ ክርስቶስ ኢየሱስ ስለምን ሞተ? እንኳን የኛን ጽድቅ ተውና በሕጉ በኩል ማለት ሕጉን ጠብቃችሁት ሕጉ የሚሰጣችሁን የሚያስገኝላችሁን ጽድቅ እንኳን ብታደርጉ በእግዚአብሔር ፊት ሊያቆማችሁ አይችልም። በሕግ በኩል ከመጣችሁብኝ ያለ ነቀፋ ነበርኩ ይላል ጳውሎስ።
ህግ ራሱ እኮ የራሱ ዓላማ አለው። ህግ ራሱ አንደኛ ኃጢአትን ነው የሚገልጠው። ሁለተኛ ደግሞ ኃጢአትን እንድታደርግ ራሱ ፓወር ይሰጣል። ህግ ነው። ሶስተኛ ደግሞ ወደ ሞት ነው የሚነዳ። መጨረሻው ሞት ነው። ህይወት እንኳን አይሰጥም። ኩነኔ ነው። ህግ ራሱ በራሱ ወደ ኩነኔ ዓለም ነው የሚወስድ። የራሱ ሲስተም፣ የራሱ ረለም፣ የራሱ ዓላማ አለው ህግ። ስለዚህ ይህን ጽድቅ አላወቁም እስራኤላዊ። አሕዛብማ ተውት፣ እኛን ተውን፣ አሕዛቦች በክርስቶስ ኢየሱስ ያላመኑትም ማለት ነው። ከመስቀሉ በኋላ ያሉትን ከመስቀሉ በፊት እና ከመስቀሉ በኋላ የሚለው ትምህርት አለ። እሱን ከዚህ በፊት አስተምሬያለሁ። እሱን ተመልከቱ። እኛ ከመስቀሉ በኋላ በክርስቶስ ኢየሱስ የዳንን የክርስቶስ አካል ወይ ደግሞ የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ ክርስቲያን በደሙ የተዋጀን ማለት ነው። ከመስቀሉ በፊት ግን አሕዛብ አንታወቅ፣ እኛም አናውቅ፣ በተለያየ ስርዓት ውስጥ ነበር። ግን በእግዚአብሔር አጀንዳ ውስጥ በእግዚአብሔር ዓላማ ውስጥ በብሉይ ኪዳን ውስጥ ነበር። ልክ ሔዋን በአዳም ወገብ ውስጥ እንደነበረች በጎኑ እንደነበረች እኛም በእግዚአብሔር ሐሳብ ውስጥ በክርስቶስ ኢየሱስ ወገብ ውስጥ ነበርን ማለት ነው። ኤኒዌይ ወደ ዛሬ አስተምሮቴ ወደ ዛሬ ምክሬ ልመጣ ዘንድ እወዳለሁ። የጽድቅ ባሪያ እንጂ የኃጢአት ባሪያዎች አይደለን። እንግዲህ የኃጢአት ስርየትን ካገኘን የኃጢአት ይቅርታን ካገኘን መስዋዕቱ አንድ ቀርቦ ለዘላለም የኃጢአት ይቅርታ ካገኘን እንደፈለግን ኃጢአትን ሰራ ችግር የሌለውም የሚል ደግሞ አስተሳሰብ አለ። አንደኛ ፈጽሞ እንደዚህ አይነት ብሎ ነገር የለም። ፈጽሞ መጽሐፍ ቅዱስም እንደዚህ ያስተምራል። መጽሐፍ ቅዱስ ሮሜ ምዕራፍ 6 እናነብላችሁ። ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ። ብልቶቻችሁን አመፃ ሊያደርጉ ለርኩሰትና ለአመፅ ባሪያዎች አድርጋችሁ እንዳቀረባቸው እንደዚሁም ብልቶቻችሁን ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙ ቅዱሳኖች ስለ እግዚአብሔር ጸጋ የእግዚአብሔር ጸጋ ስላደረገላቸው የተትረፈረፈ ህይወትን የእግዚአብሔርን ህይወት እንደገለጠላቸው በኃጢአት ላይ ንጉስ እንደሆኑ በንግስና መኖር እንደሚችሉ በጽድቅ መኖር እንደሚችሉ ይህን ሁሉ ነገር ካወራቸው የዘላለም ህይወት እንዳላቸው የተትረፈረፈ ጸጋ እንዳላቸው በቀድሞ አዳም ምክንያት ኃጢአተኞች እንደነበሩ አሁን ግን በኋለኛው አዳም መታዘዝ ምክንያት ደግሞ ጻድቃኖች እንደሆኑ ፍጹማን እንደሆኑ ከነገራቸው በኋላ አማኞቹ ውስጥ አንድ ነገር ተፈጠረ። ኦኬ በጸጋ በስራ ካልጸደቅን በጸጋ ከጸደቅን እንግዲያውስ ጸጋ እንዲበዛልን ኃጢአት እናድርግ የሚል አስተሳሰብ መጣላቸው። ትክክለኛ የጸጋ ትምህርት የሚያስተምራችሁ ሰው ስታገኙት አንድ ጥያቄ ሊፈጥርባችሁ ይገባል። ይሄ ጥያቄ ካልፈጠረባችሁ አስተምሮቱ ትክክለኛ አይደለም ወይ ደግሞ ሙሉ መረዳቱ አልያዘውም ማለት ሚክስ ነው፣ ብሉም አዲስም ነው ማለት ነው። ወደ ተፈጸመው ወደ እግዚአብሔር ወንጌል አልመጣም ማለት ነው ያዘው። ምን አይነት ጥያቄ? ኦኬ ታዲያ ኃጢአት ባደርግ የሚል ጥያቄ ማለት ነው። ያ ከመጣላችሁ በኋላ ነው ይሄ ትምህርት የሚገባችሁ። ይሄ ጻድቅ መሆኑ ያልገባው ሰው አሁንም በኩነኔ በኃጢአት የህይወት ስርዓት ውስጥ ያለ ሰው ኃጢአት ባደርግ ባላደርግ አንደኛ ያለበት ሰው ባደርግ ባላደርግ ገባለሁ አልጋ የሚል ሐሳብ ራሱ ማንሳት የለበት። ኤኒዌይ ጳውሎስ እንደዚህ ብሎ ተናገረ። ስለ ስጋ ድካም ስለ ድካማችሁ እንግዲያውስ አንድ ነገር እላችኋለሁ። ሐዋርያው ቅዱስ ጳውሎስ ስጋ ደካማ እንደሆነ ያውቃል። ምክንያቱም በእግዚአብሔር ፊት መንፈሳችን የጸደቀ ነው፣ ንጹህ ነው፣ ያለ ነውር ነው፣ አዲስ ፍጥረት ሆኗል ስፒሪታችን። ነፍሳችን ደግሞ ዕለት ዕለት ይታደሳል። ይሄ ስጋችን ደግሞ የስጋ ቤዛነትን ይጠብቃል ወይ የትንሣኤ አካልን ይጠብቃል። ያ ማለት አሁን ፍጹም አይደለም፣ ግን የእግዚአብሔር ቤተ መቅደስ ነው፣ ቅዱስ ነው፣ በቅድስና ልንይዘው ይገባል። በፊት በጌታ ሳንሆን በፊት
በዛ በጨለማው ግዛት በጨለማው ዓለም ስርዓት ውስጥ በምንኖር ሰዓት ላይ ይሄ ስጋችሁን ያመጻ ይላችሁ ብልቶች አመጻ ሊያደርጉ ለርኩሰትና ለአመጻ ባሪያዎች አድርጋችሁ ይላል እንዳቀረባችሁ ለአመጻ እና ለርኩሰት ምን አድርገን ነበረ ባሪያዎች አድርገን ነበር አሁን እኛን ይገዛን የነበረ አንድ ንጉስ ነበረ በጨለማው ዓለም ስርዓት ባለን ሰዓት እሱም ያመጻ መንግስትና የርኩሰት መንግስት እነዚህ መንግስታቶች ስር እነዚህ ነበሩን የሚነክሱብን ሐዋርያው ቅዱስ ጳውሎስ በምዕራፍ 5 ላይ አንድ ነገር አስተምሯቸዋል ምንድነው ያላቸው የጽድቅ ንጉስ የሚባል እናንተ ላይ ነክሷል ንጉስ ቀይረናል ማለት ነው ልክ በክርስቶስ ኢየሱስ ስንሆን ንጉስ ቀይረናል የጽድቅ ንጉስ የቅድስና ንጉስ የሚባል ማለት ነው የአዲስ ኪዳን የሕይወት ሥርዓት ውስጥ በተፈጸመው በእግዚአብሔር ወንጌል ውስጥ ንጉስ ቀይረናል የሚነክስብን አካል አለ እኛ ደግሞ ባሪያዎች ነን እዚህ ጋር እንደቀድሞ ባሪያ አድርጋችሁ ታቀርቡ ነበር ንጉስ ካለ ባሪያ አለ ጌታ ካለ ባሪያ አለ ስለዚህ የሚገዛን ሁሉ ጊዜ ይሄ አመጻና ርኩሰት ነው ሳትወድ በግድ ትገዛለህ ማለት ነው ምክንያቱም ባሪያ ነው ባሪያ የራሱ ፍቃድ የለውም ለጌታው ፍቃድ ነው የሚገዛው ለጌታው ትእዛዝ ነው የሚገዛው ለንጉሱ ማለት ነው ስርዓቱ ስለሆነ ታቀርቡ ነበር ምን ትሉ ነበር ታቀርቡ እንደነበረ አሁንም ደግሞ እንደዚያም ብልቶቻችሁ ሊቀደሱ ለጽድቅ ባሪያ አድርጋችሁ አሁን አቅርቡ አያችሁ አይደለ ቅዱሳን ትላንትና ብልቶቻችን ለአመጽና ለርኩሰት ለሚባል ለጨለማው ንጉስ ባሪያ አድርገን እናቀርብ ነበር በሱ ግዛት ስር ነበር የወደድነውን የፈለግነውን ልናደርግ አንችልም ይገዛን ስለነበረ በግዳጅም ይገዛል አሁን ግን በዚህ በእግዚአብሔር የጸጋ ዓለም ውስጥ ስለሆናችሁ በእግዚአብሔር የመንግስት ስርዓት ውስጥ ስለሆናችሁ አዲስ ፍጥረት ስለሆናችሁ ብልቶቻችሁ ይሄ ብልት ስጋችን ቱታ አይደለም ቱታ ነው የሚለው የማይረባ የማይጠቅምም አይደለም የሚጠቅም ቅዱስ የተቀደሰ ነው የእግዚአብሔር ማደሪያ የሆነ የቤተ መቅደስ የሆነ ቅዱስ ቤተ መቅደስ የሆነ ተራ ቤተ መቅደስም አይደለም እግዚአብሔር የሚያድርበት እግዚአብሔር ስላደረበት ምን ተብሏል ተቀድሷል እግዚአብሔር ስላደረበት ብቻ አይደለም የተቀደሰው እግዚአብሔር እንዲያድርበትም የተቀደሰ ነው በክርስቶስ ኢየሱስ ደም የገባበትም አካል ቅዱስ ነው የተገባበትም አካል ደግሞ ቅዱስ ነው በደንብ እንድታስተውሉ ፈልጋለሁ ስለዚህ ብልቶቻችሁ ሊቀደሱ ኦኬ ምንድነው ቅድስና ተቀደሱ ዘንድ ፈልጉ ይላል መጽሐፍ ቅዱስ በቅድስና እንድንኖርም ይመክራል ቅድስና ምንድነው ለተጠራንበት ዓላማ መኖር ጸጋው ለምንድነው የጠራን በጸጋ ለምንድነው የዳነው በጸጋ የዳነው ከኮንቴክስት ጋር እንዲሄድልኝ በጸጋው እንድንኖር ነው በቅድስና በጽድቅ እንድንኖር ነው ለምንድነው የተቀደስነው በቅድስና እንድትኖር ትላንትና ብልቶቻችንን ለአመጻና ለርኩሰት ባሪያ አድርገን እንደምናቀርበው አሁንም ደግሞ ለዚህ ለጽድቅ ንጉስ ለሚባለው ፐርሰን ብልቶቻችንን በቅድስና በፊቱ ልንቀርብ ይገባል ማለት ነው ልንቀድሰው ይገባል ግን ምንድነው ስለ ስጋችሁ ድካም ይላል ስጋችን ምንድነው ደካማ ምንም ቢሆን ግን ደካማ ቢሆንም ግን ራሳችንን ለጽድቅ ራሳችን ለቅድስና ልናቀርብ ይገባል አሁን ፈቃዱኛ ጋር ነው ያለው ስለዚህ ልናቀርብ ይገባል ማለት የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ነው ይላችኋል ለቆሮንቶስ የእግዚአብሔር መንፈስ እንደሚያድርባችሁ
አታውቁምን? የእግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር ምን ይላል? ያፈርሰዋል ይላል። ስለዚህ ቅዱሳን እጅግ በጣም ልንጠነቀቅ ይገባል ማለት ነው። የአዲስ ኪዳን ትምህርት ለኃጢአት የሚያበረታታ ይመስላችኋል? በፍጹም አይደለም፣ በፍጹም አይደለም። ኃጢአት ብታደርግ ችግር የለውም የሚል አስተምሮ የለም መጽሐፍ ቅዱስ ውስጥ። ይሄ መጽሐፍ ቅዱሳችን ከቶኑ ኃጢአት አድርጉ አይለን። ተቀደሱ፣ ተለዩ ነው የሚለው። ተለዩ ነው፣ ከርኩሰትም ውጡ ነው የሚለው። ክብር ለእግዚአብሔር። አስተምሮቱ ይሄ ነው። ስለዚህ እኛ የጽድቅ ባሪዎች እንጂ የኃጢአት ባሪዎች አይደለም። ክብር ለእግዚአብሔር ይሁን። ስለዚህ ልንቀደስ ይገባል፣ በቅድስና ልንኖር ይገባል። እግዚአብሔርን ደስ ለማሰኘት ምትሹ ካላችሁ እግዚአብሔር ደስ ይሰኛል ወይ? በእኛ በደንብ ደስ ይሰኛል። እንዴት? በቅድስና ስንኖር፣ ከዝሙት ከኃጢአት ስንርቅ፣ ከስድብ ከጥላቻ ከእንደዚህ አይነት ነገሮች መራቅ አለብን። መሸሽ አለ ሽሽ ስለሚል ከስድብ ከሐሜት ከጥላቻ ከግብዝነት ምን ይላል? የኃጢአት ባሪዎች ሳላችሁ ከጽድቅ ነፃ ነበራችሁ። አይታችኋል አይደለ? አሁን ደግሞ ይሄ ኃጢአት የሚባል ንጉስ አለ አለ ጳውሎስ። ለሱ ባሪያ በነበራችሁ ጊዜ ጽድቅ የሚባል ነገር የላችሁም፣ ነፃ ነበራችሁ። እየተናገረ ያለው እኮ አይሁድ ለነበረ አካልም ነው፣ አሕዛብ ለነበረም አካል። እነዛ ተቀድሰናል ይላሉ፣ እነዚህ ከነጭራሹ ጽድቅንም አያውቁ። ጳውሎስ ግን ጠቅልሎ ምንድነው እየተናገራችሁ ያለ? ለኃጢአት ባሪያ በነበራችሁ ጊዜ ጽድቅንም አታውቁም፣ ነፃ ነበራችሁ። እያንዳንድሽ ቤተ መቅደስ የምትዩም ሆነ ውጭ የምትዩም ሆነ እያንዳንዳችሁ ነፃ ነበራችሁ። ወፍ እንግዲህ ዛሬ ይላል፣ ዛሬ ከምትፈሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነው። አሁን ግን ከኃጢአት አርነት ወጣችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ ይላል። አይገርም? ያን ጊዜ በምንም አይነት ነገር ልናፈራ አንችልም ነበር። ምክንያቱም ባሪያ ነና። ኃጢአት እየሰራ ሰው ጽድቅ እንዴት ሊያፈራ ይችላል? ከቶኑ አይችልም። ከቶኑ ዛሬ ግን ፍሬ ልናፈራ ይገባል ይላል። ልንቀደስ ይገባል፣ በጽድቅ ልንመላለስ ይገባል። ቅዱሳን ትዝ የሚላችሁ ከሆነ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ በአመንዝራነት ወይ ደግሞ በዝሙት የተያዘች በግልጽ ነው የተያዘችው። የሕጉ እንደሚለን ከሆነ ተወግራ ትሙት ነው የሚለው። ሰዎቹ ልክ ናቸው። ከተያዘች ትደብደብና ትወገር ትሙት ነው የሚለው። ኢየሱስ ክርስቶስም መጥተው ጠየቁት፣ ሕጋችን እንዲህ ይላል፣ አንተስ ምን ትላለህ አሉት። ኢየሱስ አንድ መልስ ነው የመለሰላቸው። ከእናንተ መካከል ኃጢአት የሌለበት ቢኖር አስቀድሞ ይውገራት አለ። አስቀድሞ ድንጋዩን ይወርውራል። ሁሉም ድንጋያቸውን ጥሎ ሄደ። ኢየሱስ እንደ ትንሽ ቆይታልና አንቺ ቀናም ብሎ አንቺ ሴት ከሳሾችሽ ወዴት አሉ? ዞር አንዳችስ የለም አለች። እንግዲህ አላት፣ ከእንግዲህ ወዲህ ኃጢአት አትስሪ አላት። አዲስ ኪዳን ትምህርቱ ሙሉ የሚሆነው እዚህ ጋር። ወንጌል ከኃጢአት አርነት ብቻ አይደለም የሚያወጣው፣ የጽድቅ ባሪያዎችም ያደርጋል። በጽድቅ እንድንኖር ይመክረናል። በጽድቅ እንድንኖር ያስገድደናል። ፍሬ እንድናፈራ ያስገድደናል። ክብር ለኢየሱስ ይሁን። ይሄን ቃል በደንብ ስሙ።
የዚህ ነገር መጨረሻው ሞት ነው። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ። አይገርምም? አሁን በጽድቅ ግዛት ስር ስላለን የጽድቅ ንጉሥ ስለሚገዛን ከኃጢአት አርነት ወጥተናል። አሁን የትኛውም ኃጢአት ሊገዛን አይችልም። ኃጢአት የለብንም። ያለ ነውር ያለ ነቀፋ ነው። ቀደም እንዳልኳችሁ ማለት ነው። የዘላለም የኃጢአት ይቅርታን አግኝተናል። አዎ ግን ደግሞ አላቸው ከኃጢአት አርነት ወጣችሁ ለእግዚአብሔር ፍሬ እንድታፈሩ ለእግዚአብሔር ተገዙ። አይገርም? ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ልታፈሩ ይገባል። ፍሬ ልታፈሩ አላችሁ። አንደኛ ለእግዚአብሔር እንገዛለን። ሁለተኛ ለእግዚአብሔር በመገዛት ውስጥ እንቀደሳለን። በመቀደስ ውስጥ ደግሞ ፍሬ እናፈራለን። በፍሬያችን ደግሞ ብዙ ሰዎችን ወደኛ እናመጣለን ማለት ነው። ዓለማችንም ስላልሆነ ገብቷችኋል አይደል? ዓለማችንም አይደለም በኃጢአት መኖር፣ በጽድቅ መኖር። መንግስቱ የሰላም ነው። መንግስቱ የፍቅር ነው። መንግስቱ የጽድቅ ነው። እኛ የምንኖረው ደግሞ በሰላም ነው፣ በፍቅር ነው፣ በጽድቅ በቅድስና ነው። የመንግስቱ ስርዓት ነው። በቤተ መንግስት ውስጥ የሚኖር አንድ ሰው በቤተ መንግስት ስርዓት ውስጥ ነው የሚመላለሰው። በቤተ መንግስት ስርዓት ውስጥ ለምን እንዴት ነው የሚመላለሰው ሲባል በቤተ መንግስት ውስጥ የነገሰው ያ ንጉስ የሚደረግለትን ነገር ሁሉ የሚበላው ምግብ ሁሉ የሚለብሰው ልብስ ሁሉ እሱም ሊያደርግ እሱም ሊበላ የተገባው ነው። ምክንያቱም በዛ ቤተ መንግስት ስርዓት ለሱ የሚደረግለት ጥበቃ ሁሉ ለዛም ሰው ይደረግለታል። ምክንያቱም ስርዓቱ ነው። የቤተ መንግስቱ ስርዓት ምንም ለማድረግ አይቻልም። በዚህ መንግስት ስርዓት ውስጥ ካለን ደግሞ እኛም ስለ ስጋችሁ ድካም እና ስጋችን ደካማ ነው። ታዲያ እንዴት ነው የምንቀደሰው? እንዴት ነው ጽድቅ ፍሬ የምናደርገው? አንደኛ አርነት መውጣታችንን መረዳት፣ የኃጢአት ይቅርታ ማግኘታችንን መረዳት፣ ኃጢአት እንደማይገዛን መረዳት፣ ከህግ በላይ እንደሆን መረዳት። የትኛውም የሚከሰን ህግ የለም፣ የሚኮንነን ህግ የለም። የሚረዳን ህግ መንፈሳዊ ህግ ግን አለ። የጸጋ ህግ አለ። ጸጋው ይረዳናል፣ በድካማችን ይረዳናል። በአንደኛ በውስጣችን ያለው ሆሊ ስፒሪት ያስተምረናል። በድካማችን የሚረዳችሁ ነው የሚለው። ይረዳናል። ጸሎት ልንደክም እንችላለን፣ በኃጢአት ልንወድቅ እንችላለን። ብዙ ኤቭሪቲንግ በዚህ ዓለም ስርዓት ውስጥም እየኖርን ስላለ በዚህ ባልዳነ ስጋ ውስጥም ፕሮሰስ ውስጥ ባለ ስጋ ውስጥም እየኖርን ስላለ ማለት ነው። ያ ማለት ግን ስጋ አይጠቅምም እያለን አይደለም። ስጋ በጣም በጣም ኢምፖርታንት ነው። ስጋ ባይኖር መንፈስ አይኖርም። መንፈስ ባይኖር ስጋ አይኖርም። እንደዚሁም ነፍስ። ሰው የተባለው መንፈስ ብቻ ሳይሆን መንፈስ ስጋ ነፍስ ስለሆነ ማለት ሊነጣጠሉ አይችሉም። ስለዚህ ይረዳናል። መንፈስ ቅዱስ በውስጣችን ያለው ይረዳናል፣ ያግዘን በድካማችን። አታሳዝኑት ይለናል። እያሳዘነው ግን ምን ይላል? ይረዳናል። እኛ ግን ጥረታችንን ምንድነው በእግዚአብሔር ጸጋ ተረድተን የምናደርገው ላለማሳዘን እንኖራለን። እርሱን ላለማሳዘን ደግሞ እርሱን መስማት። በዚህ ዓለም ስርዓት አለመኖር ማለት በአሕዛቦች የህይወት ስርዓት አለመኖር፣ እንደ ጥበበኞች እንጂ ጥበብ እንደሌላቸው አትመላለሱ ስለሚል በጥበብ መኖር፣ በመንፈስ ቅዱስ ሙላት መኖር፣ በህብረት በፍቅር መኖር፣ ከሰዎች ጋር ብቻላቸውም ይላል። ከቅዱሳን ጋር በተለይ በህብረት መኖር የእግዚአብሔር ጸጋ ስለሚረዳ፣ የእግዚአብሔርን ቃል በማጥናት መኖር፣ በማሰላሰል መኖር፣ በጾም ጸሎት ህይወት መኖር፣ በጸሎት መኖር። የእግዚአብሔር ጸጋ በዚህ እያደረገ ወደ ሙላቱ ይወስደናል ማለት ነው። ወደ እግዚአብሔር ፍጹም ሙላት ምን ያደርገናል? ይወስደናል። የስጋ ቤዛነትንም እንጠብቃለን በዚህ ሁሉ ውስጥ ማለት ነው። ይሄ ስጋ የተቀደሰ ስለሆነ መንፈስ ቅዱስ ስለሚኖርበት የእግዚአብሔር ግሬስም ስለሚረዳን ማለት ነው። ሃሌሉያ። ስለዚህ ከቶ ነው እኛ የኃጢአት ባሪያዎች ሳንሆን የጽድቅ ባሪያዎች አውጁ። እኔ የኃጢአት ባሪያ ሳልሆን
የጽድቅ ባሪያ ነኝ። የጽድቅ ንጉስ ይገዛኛል። የኃጢአት ንጉስ ግን አይገዛኝ። ሲጀመር ተወግዷል እሱ። ሃሌሉያ! እግዚአብሔር ጸጋ ይብዛላችሁ።